ካሪክና ማንቸስተር ዩናይትድ አርቴታና አርሰናልን ሁለት እንደሚያሸንፉት አልጠራጠርም። ሁለት ወይም ከዛ በላይ ጎሎች ማንቸስተር ዩናይትድ አስቆጥሮ አርሰናልና አርቴታን እንደሚያሸንፍ በጣም እርግጠኛ ነኝ። አሁን ማንቸስተር ዩናይትድ በካሪክ የሚጫወተው ጨዋታ የተለየ ጨዋታ ነው። የሚጫወተው ፈጣን ጨዋታ ነው። ወደፊት ነው የሚያጠቁት። ኮንፊደንስ ያለው ጨዋታ ነው። አይደንቲቲ ይዘው ነው የሚጫወቱት። እንደገና ደግሞ ያላቸው የተሰጣቸው አይደንቲቲ በጣም ፈጣን ፔኔትሬት የሚያደርግ ቲሞችን የሚሰባበር ዴድሊ የሆነ ካውንተር አታኪንግ ነው እያደረጉ ያሉት። ማንቸስተር ዩናይትድ አሁን ካሪክ እያሰራው ያለው አሰራር በጣም ኢንቴንሲቭ የሆነ ትሬኒንግ እያሰራቸው ነው። እንደገና ደግሞ በተጫዋቾች ኳሊቲ መሰረት ነው ካሪክ እያጫወታቸው ያለው። ይህ ምን ማለት ነው? አማድ የሚችልበት ቦታ ነው የሚጫወተው። ኩኛ የሚችልበት ቦታ ነው፣ ፖዚሽን ነው የሚጫወተው። በደንብ ፍሪሊ ፍሎ በሚያደርግበት በጥንካሬው ቦታ ማለት ነው። አሁን አማድ ተከላከል አይባልም፣ አማድ አጥቃ ነው የሚባለው። ሲያጠቃ ደግሞ ወደፊት በኮርና በኩል የራሱ ሳይድ አለው። ኩኛ ደግሞ በፊት ለፊት በኩል ወደ ጎል ማጥቃት አለበት። ፈርናንዴዝ ደግሞ ከኋላቸው ሆኖ እንደሚያጫውታቸው ካሪክ ይህንን ፊሎሶፊ እንደሚጠቀም ተናግሯል። አሁን ካሪክ እያደረገ ያለው አንድን ተጫዋች ያለ ቦታው ማጫወት ሳይሆን፣ አንድን ተጫዋች ያለ ጥንካሬው ማጫወት ሳይሆን፣ ጥንካሬው ላይ በመመስረት ኳሊቲው ላይ በመመስረት የሚበልጥበት ቦታ ላይ በመመስረት እዛ ቦታ ላይ ፍሎ እንዲያደርግ እንዲሮጥ ኳስን ፍሎ እንዲያደርግ ራሱም ደግሞ ፍሎ አድርጎ ኳስ እንዲጫወት እያደረገ ነው። ይሄ ደግሞ ትልቅ ነገር ነው። ከዛ በላይ ደግሞ ማንቸስተር ዩናይትድ ውስጥ ካሪክ ይህንን የማሸነፍን ስፒሪት ጨምሯል። እሱ አሸንፎ ዋንጫዎችን በልቶ ከፈርጉሰን ስር ሰልጥኖ ነው ለዚህ የደረሰው። አሁን ይህንን ስሜት ተጫዋቾቹ ላይ ያስተጋባ ነው። ቲሙን ማንቸስተር ዩናይትድ ምን እንደሆነ በሱ በኩል ተጫዋቾቹ እንደገና እየተረዱ ነው። ስለዚህ አሞሪም ወይ ደግሞ ሌሎች አሰልጣኞች የማያውቁትን ነገር እሱ ደግሞ ፊል ያደረገው ያለፈበትን ነገር ተጫዋቾቹ ላይ እያስተጋባ ስለሆነ አሁን የቲሙ ስፒሪት፣ የቲሙ አስተሳሰብ፣ ፎከሱ ሁሉ ተቀይሯል። ስለዚህ ነገር ተቀይሯል። ማንቸስተር ዩናይትድ ቤት ትሬኒንግ ተቀይሯል። ትሬኒንግ አደራረጋቸው አጭር ደቂቃ ተቀንሶ አሁን በጣም ኢንቴንሲቭ የሆነ ትሬኒንግ እያደረጉ ነው። እንደገና እያሳዩ ያሉ ጨዋታም ደግሞ ያንን ያመለክታል። አርቴታ ደግሞ ነርቨስ ይሆናል፣ ብዙ ጊዜ ይንቀጠቀጣል። እዛ ጥግ ላይ መስመር ላይ በጣም ይጨናነቃል። አርሰናልን ደፍሮ በጣም በካውንተር አታኪንግ ደፍሮ በጣም በመደጋገም በፍጥነት ያጠቃው ቲም እስካሁን በጣም ጥቂት ቲሞች ናቸው የሞከሩት፣ ጥቂት ቲሞች ናቸው። ግን ከኢንተር ሚላን ጋር እንኳን አርሰናል በሚጫወትበት ሰዓት ኢንተር ሚላን በጣም የወረዳ ጨዋታ ነበር ሲጫወት የነበረው። መሀል ላይ ደፍረው እየተቀባበሉ አልነበረም፣ ደፍረው እየወጡ አልነበረም፣ ደፍረው ወደ ጎል የሞከሩ አልነበረም። በጣም እየተጠነቀቁ ኳስ እየተቀባበሉ ነበር። ይሄ ደግሞ አርሰናልን በዚያ ጨዋታ ማንም ማሸነፍ አይችልም። ስለዚህ ፔኔትሬት የሚያደርግ አጫዋት አንድ ቡድን ሲጫወት ኮንፊደንስ ያላቸው ተጫዋቾችን አንድ አሰልጣኝ ሲያስገባ ማንቸስተር ዩናይትድ ደግሞ ኳሊቲ ተጫዋቾች አሉት። ካሪክ ደግሞ ሰከን ያለ ግን ደግሞ በጣም ሴሪያል የሆነ ሰው ነው። ረጋ ብሎ የሚያደርገውን የሚያቅ የማይደናበር ስክን ብሎ ጨዋታን የሚመራ አሰልጣኝ ነው ካሪክ እና ቤቢ ፌስ ወይ ደግሞ የሆነ የማይቆጣ ፊት ያለው ይመስላል፣ ግን በጣም አደገኛ አሰልጣኝ ነው ካሪክ። አደገኛ ፐርሶናሊቲ ያለው አሰልጣኝ ነው። ካሪክና ማንቸስተር ዩናይትድ አርሰናልና አርቴታን ሁለት ያሸንፉታል።